الحمد لله رب العالمين وأصلي وأسلم على أشرف الخلق والأنبياء والمرسلين نبينا وحبيبنا محمد صلى الله عليه وعلى آله وصحبه أجمعين أما بعد أحبتي في الله እንግዲህ መቶ ሐዲሶች የተሰኘውን ትንሽዬ መጽሐፍት አሁንም ማብራራችን ቀጥለናል ኢንሻአላህ ዛሬ ደግሞ 16ኛውን ሐዲስ ለማየት እንሞክራለን ይህ 16ኛው ሐዲስ ስለ ትልቅ የሆነ ቁም ነገር የሚያስተላልፈው መልእክት አለው ይህም ሲዋክ ወይም ደግሞ መፋቂያን አስመልክቶ ነው መፋቂያን አስመልክቶ ረሱል አለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች ሰዎች እንዲጠቀሙ አነሳስተዋል መክረዋል እንዲሁም ረሱል አለይሂ ሰላቱ ወሰላም ኡማቸው ላይ ግድ ይሆናል ብለው ባይሰጉ ኖሮ በእያንዳንዱ ሶላት ሲዋክን ተጠቀሙ ብዬ አዝነበር ብለው መናገራቸው የሚታወቅ ነው ይህንኑ መልእክት የሚያስተላልፍ ሐዲስ ነው ዛሬ ፊት ለፊታችን ያለው عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبي هريرة رضي الله عنه وأرضاه سناقر منالو رسول عليه الصلاة والسلام انديه بلوالالو منالو لولا أن أشق على أمتي لأمرتهم بالسواك عند كل صلاة لولا أن أشق على أمتي بهزبوتش لاي جانا أفتر اللهن ويدقمو ያስቸግራቸዋል ብዬ ባላስብ ኖሮ ጫና ፈጥርባቸዋለሁኝ ብዬ ባላስብ ኖሮ በህዝቦቼ ላይ ለአመርቱሁም ቢሲዋኪ በመፋቂያ በሲዋክ አዛቸው ነበር عند كل صلاه በእያንዳንዱ የሶላት ጊዜ ወይም በየሶላቱ ማለት ነው ሶላት ከመጀመሩ በስተፊት አንድ ሰው ሲዋክ ያድርግ ብዬ አዛቸው ነበር ነገር ግን ይህ ነገር ግድ እንዳይሆንባቸውና እንዳይከብዳቸው ሰጋሁኝ ፈራሁኝ እንጂ አሉ ረሱል አለይሂ ሰላቱ ወሰለም ሲዋክ እጅጉን ተወዳጅ የሆነ ነብያዊ ሱና ነው ወይም መፋቂያ ረሱል አለይሂ ሰላቱ ወሰለም በተለያዩ አጋጣሚዎች ሰዎች ሲዋክ ማድረግ እንዳለባቸው አስተምረዋል ሲዋክ ማድረግ ምን ጥቅም አለው ሲዋክ ለምን አስፈለገ የሚል ጥያቄ ቢነሳ ዑለማዎቻችን እጅጉን በርካታ የሆኑ ጥቅሞችን አስቀምጠዋል نعم ابن القيم الجوزي رحمة الله عليه ስለ ሲዋክ አስመልክቶ የተናገሩት እጅጉን ብርቅዬ የሆነ ንግግር አላቸው ከዛ በስተፊት ግን ሲዋክ መጠቀም ሁክሙ ምንድነው በእስላም ሲዋክ መጠቀም ሁክሙ ፍርዱ ምንድነው ዑለማዎቻችን እንደሚሉት ሲዋክ መጠቀም ሙስተሐብ ነው የተወደደ ነው ነገር ግን ይህ መወደዱ ደግሞ የጠነከረ የሚሆንባቸው ደግሞ አጋጣሚዎች ቦታዎች አሉ መጀመሪያ ሁክሙ ምንድነው አለን ሙስተሐብ ነው አለን ተወዳጅ ነው የሚወደድ ስራ ነው ነገር ግን አንዳንድ አጋጣሚዎች ላይ ግን የበለጠ የሚወደድበት ሁኔታ አለ ለምሳሌ አንድ ሰው ቁርአንን መቅራት በሚጀምርበት ጊዜ ሲዋክን ቀድሞ መጠቀሙ የበለጠ ይወደዳል ለምን ከተባለ ሰዎች ቁርአን በሚያነቡበት ጊዜ መላእክቶች ወደሱ ተጠግተው ያንን ቁርአን ያዳምጣሉ
ሲዋክ ደሞ ማድረጉ ከአፉ ያለውን መጥፎ ጠረን ያስወግዳል መላእክቶች በዛ መጥፎ ጠረን ምክንያት አዛ አይሆንም ስለዚህ ያን ማድረጉ መላእክቶች ከሱ ጋር ተሰብስበው እንዲያዳምጡ ይጋብዛቸዋልና ነው نعم رسول عليه الصلاة والسلام በአንድ ሐዲታቸው እንደዚህ ብለዋል አንድ ሰው ሰላትን ለመስገድ በሚቆምበት ጊዜ ሲዋክን ያደረገ ይሆን እንደሆነ መላእክቱ ከኋላው ይቆማል አሉ የሚቀራውን የሚያነበውንም ያዳምጣል ከሱ ጠጋ ብሎ ብለው ረሱል አለይሂ ሰላቱ ወሰለም በሐዲታቸው ረዘም ባለ ሐዲስ አስቀምጠዋል በሌላው ሐዲታቸው ረሱል አለይሂ ሰላቱ ወሰለም አፎቻችሁ እኮ ለእናንተ ቁርአን የምታነቡባቸው ናቸው ቁርአን የምታነቡባቸው መንገዶች ናቸው በአፎቻችሁ ነው የምታነቡትና በሲዋክ በመፋቂያ አጽዷቸው ንጹህ አድርጓቸው ብለው ይናገሩ ነበር ሁለተኛ ሲዋክ ማድረግ የሚወደድበት አጋጣሚ ጥርስ ወደ ቢጫነት በሚቀየርበት ጊዜ እየጎደፈ ነው ማለት ነው እየቆሸረ ስለዚህ ጽዳት ያስፈልጋል ሙስሊም ደግሞ ንጽህናን ከኢማን ክፍል አድርጎ ነው የሚቆጥር ሶስተኛ አንድ ሰው ወደ ቤቱ ሲገባ ሲዋክ መጠቀሙም የተወደደ ነው አንድ ጊዜ እናታችን አይሻ ረዲየላሁ ዐንሃ ጠየቁ ረሱል አለይሂ ሰላቱ ወሰለም ወደ ቤት ሲገቡ መጀመሪያ የሚያደርጉት ምንድን ነበር ሲባሉ በምንድን ነበር የሚጀምሩት ሲባሉ قالت بالسواك በሲዋክ ነበር የሚጀምሩት ብለው ይናገራሉ አራተኛ ደግሞ የሚወደድበት አጋጣሚ መቼ ነው ሰውየው በሚተኛበት ጊዜ ጥርሱ ላይ የተለያዩ የምግብ ቅሪቶች ካሉ ያ ምናልባት ችግር ሊፈጥርበትና ሊጎዳው ይችላል نعم ከዚህ በተጨማሪ ያገባ ሰው ደግሞ ከሆነ ከባለቤቱ ጋር ሊተኛ ስለሚችል ጥርሱን አጽድቶ ሊሆን ይገባዋል ነው ከዚህ ውጪ ሌሎችም ነገሮች ካሉ ጥርስን የሚያበላሹና ሽታን የሚያመጡ ነገሮች ካሉ እነዛን ማስወገድ ይኖርበታል ከዚህ ውጪ ደግሞ ከእንቅልፍ ሲነሳም እንደዚሁ ማድረግ አስፈላጊ ነው ከምግብ በኋላ እንዲሁም ደግሞ ከዊትር ሰላት በኋላ ማድረጉም ተገቢ እንደሆነ ነብያዊ ሐዲስ አለ ስምንተኛ ደግሞ ከዚህ ውጪ የአፋችን ሽታ በሚቀየርበት ጊዜ እንደዚሁ ምን ማድረግ ይገባል ሲዋክን መጠቀም ተገቢ ነው ውዱእ ስናደርግ እንደዚሁ ደግሞ ሲዋክ ማድረጉ ከረሱል አለይሂ ሰላቱ ወሰለም ነብያዊ ሱና ነው ሶላት ልክ ስንጀምር ደግሞ እንደዚሁ ሲዋክን ማድረጉ የተወደደ ነው ማለት ነው نعم ሲዋክን ማድረግ አስመልክቶ አንዳንድ ሰዎች ጾመኛ የሆነ ሰው ሲዋክ ማድረግ የለበትም ብለው ሲናገሩ እንሰማለን ይህ ልክ ነው ወይ ይስተት ነው ረመዳንም ይሁን በየትኛውም አጋጣሚ በየትኛውም ጾም ሊሆን ይችላል በማንኛውም ወቅት ሲዋክ ማድረግ የሚከለከል አይደለም አንተ ረመዳን ላይ ውዱእ ስታረግ ሲዋክ ማድረግ ያስፈልጋል ሰላት ላይም እንደዛው ቤት ስትገባ እነዚህ ነገሮች ማድረጉ ምንም ችግር የለውም ነው نعم ከዚህ ውጪ የሲዋክ ጥቅሞች ምንድናቸው የሚለውን ቀደም ሲል ለመጥቀስ ጀመረን ተኖ ነበር ኢብኑ القيم الجوزي رحمه الله عليه ሲናገሩ ሲዋክ በጣም ብዙ ጥቅሞች እንዳሉት አስቀምጠዋል ለምሳሌ ሲዋክ የአፍን ጠረን የአፍን ሽታ መልካም ያደርጋል ድድን ያጠነክራል እንዲሁም ደግሞ ይሄ አክታን ይቆርጣል ያጠፋል የአይንን አመለካከት ጠንካራ ያደርጋል እንዲሁም ደግሞ ለጨጓራ ሁሉ ጥቅም እንዳለው ይናገራሉ ድምጽን ጥርት ያደርጋል ምግብ ቶሎ እንዲብላላ ያግዛል በመናገርበት ጊዜ ንግግራችን ቀለል ያለ እንዲሆንም እንደዚሁ ያግዛል ለሶላት ለቁርአን ለዚክር ደግሞ ነሻጣ ይሰጣል እንቅልፍን ያባርራል
ወደ አላሁ ስብሓነሁ ወተዓላ ውዴታን ይለግሳል ለመላእክቶች ደስታን ይሰጣል እንዲሁም ደግሞ አጅርን ያበዛል ብለው ይናገራሉ ተመልከቱ እንግዲህ ምን ያህል ብዙ ጥቅም እንዳለው ምናልባት እኛ አቀለን እናየው ይሆናል ነገር ግን ሲዋክ ያለው ጥቅም እጅጉን በጣም ብዙ ነው ማለት ነው نعم اذا ሲዋክን ማድረግ የረሱል አለይሂ ሰላቱ ወሰለም ነብያዊ ሱና ነው ማለት ነው ቀደም ሲል እንዳልነው በረመዳንም ይሁን በየትኛው አጋጣሚ ሲዋክን መጠቀሙ ችግር እንደሌለው ለማየት ሞክረናል نعم አንድ ሰው አፉ እየሸተተ ወደ መስጂድ መሄድ እንደሌለበት ረሱል አለይሂ ሰላቱ ወሰለም ተናግረዋል ለምን ከተባለ አንደኛ መስጂድ ውስጥ ሰዎች አዛ ይሆናሉ ሁለተኛ ደግሞ መላእክቶችም እንደዚሁ አዛ ይሆናሉ ሽንኩርት ነጭ ሽንኩርት መሰል ነገሮችን በልቶ ወደ መስጂድ ሰው እንዳይመጣ ረሱል አለይሂ ሰላቱ ወሰለም ተናግረዋል እንደዛው ደግሞ ከነዚህ ውጪ ያሉ ሌሎች አዛ ሊያደርጉ የሚችሉ ነገሮችን ተመግቦ ሲጋራ ሊሆን ይችላል ሌሎች ነገሮችን አንድ ሰው አፉ ውስጥ አስገብቶ ሲያበቃ አፉ እየሸተተ መስጂድ መምጣቱ ተገቢ አይደለም ይሄ ማለት ይሄ ሰውዬ ጀማዓ ሰላት መስገዱ ከሱ ላይ ወረደ ማለት አይደለም ነገር ግን የዚህን ሸረፍ የዚህን የጀማዓ ሰላትን ክብር ይሄ ሰውዬ እንዲያጣ ተደርጓል ማለት ነው ግልጽ ነው አይደል نعم اذا احبتي في الله ሲዋክ ያለው ጥቅም በጣም ግዙፍ ነው ሙስሊም የሆነ ሰው ደግሞ ንጽህናን በጣም ያፈቅራል ይወዳል ሴትም ይሁን ወንድ ማንኛውም ሙስሊም ንጽህናን ሁሌም እንደተጠበቀ ነው ዲናችን ራሱ ንጽህናን መጠበቅ እንዳለብን ነው የሚያስተምረና አላሁ ስብሓነሁ ወተዓላ በቁርአኑ ምንድነው ያለው ያ በኒ አደም خذوا زينتكم عند كل مسجد وكلوا واشربوا ولا تسرفوا እናንተ የአደም ልጆች ሆይ በመስጂዶች ስትገቡ ምን አድርጉ ቁንጅናችሁን አሸብርቃችሁ ግቡ ነው አላህ የሚለው نعم ይህንን የቁርአን አንቀጽ ታላቁ ዓሊም ابن كثير ሲናገሩ ምንድነው ያሉት ሲያብራሩ ይሄ ቁርአን አንቀጽ ሰዎች መጋጌጥ እንዳለባቸው ሰላት ላይ ጥሩ ነገር መልበስ ጥሩ ገጽታ ሊኖራቸው ንጽህና ሊኖራቸው እንደሚገባ ያመለክታል በተለይ የጁምዓ ቀንና የኢድለት ከነዚህ ከመቆናኛጃ መንገዶች አንዱ ይላሉ አንዱ ምንድነው ሽቶን መጠቀም እንዲሁም ደግሞ ወሲዋኩ እንዲሁም ሲዋክ መጠቀም አንዱ ነው ብለው ይናገራሉ ተመልከቱ እንግዲህ ሌላው ቀርቶ አንዳንድ ዑለማዎች ምን ሚል ሐሳብተው ነበር መስጂድ ውስጥ ሲዋክ መጠቀም አይቻልም የሚል አቋም ያላቸው ነበሩ ግን አብዛኛዎቹ ዑለማዎች ምንድነው ያሉት አይደለም ሲዋክ መጠቀም እንዲሁም ጺምን ማበጠር መስጂድ ውስጥ ምንም ችግር የለውም ነው ያሉት ምንም ችግር የለውም ከሰላት በስተፊት አንድ ሰው ከሁሉም ሰላት በስተፊት ሲዋክ መጠቀም ካለበት ታዲያ መስጂድ ውስጥ ነው የሚሰግደው እንዴት ነው የማይጠቀመው ይሄን ያመጣውት ለምንድነው በአንዳንድ የአረብ ሀገራት ሲዋክን ተጠቅሞ መንገድ ላይ መሄድ አይብ ልክ እንደ ነውር ይታያል ሱብሃንአላህ ሰውየው ሲጋራ ይዞ ቢሄድ ምንም ችግር የለው ማንንም ሰው ምንም አይመስለው ነገር ግን ሲዋክ ይዘህ ጥርስህን እየፋክ ብትሄድ በጣም ተገርመው በጣም ፋራ አድርገው ቂል አድርገው ያዩሃል ግን አይምሰልህ ተዋቸው መጠቀም ካለብህ ተጠቀም በየትኛውም አጋጣሚ እንኳን መንገድ ላይ መስጂድ ላይም ችግር የለውምና ማለት ነው ባረከላሁ ፊኩም اذا احبتي في الله ሲዋክ በጣም ትልቅ የሆነ ጥቅም ያለው ስራ ነው ወይም የአምልኮ ዘርፍ ነው ሲዋክ በማድረግህ አጅር ታገኝበታለህ ንያህን ካስተካከልክ ማለት ነው ከረሱል አለይሂ ሰላቱ ወሰለም ተግባሮች አንዱ ነው ረሱል አለይሂ ሰላቱ ወሰለም ለኛ ባያዝኑ ኖሮ ለኛ ባይፈሩ ኖሮ በእያንዳንዱ ሰላት አድርጉ ብለው ያዙን ነበር ይሄ የሚያመላክተው ሲዋክ ትልቅ ጥቅም እንዳለው ነውና احبتي في الله سواكن لمتقم انمكر هذا والله اعلم والسلام عليكم ورحمه الله وبركاته